ተማሪውን የደሃ ልጅ ስለሆነ ብቻ አዋረዱት። ግን ምን አይነት አደገኛ ልጅ እንደሆነ አላወቁም ነበር። ተማሪዎቹ የደሃውን ልጅ ከበው የያዙትን ወተት ሁሉ እየደፉ ይስቁበት ጀመር። ልብሱን ሁሉ ካረጠቡት በኋላ አንተ እንደዚህ ስትሆን ነው የሚያምርብህ አለ። ልጁም ተናዶ ሊመታው ሲል መምህራቸው መጣ። አቁም! እንዴት እሱን አንተ በዚህ ትምህርት ቤት ውስጥ ትመታዋለህ? ድሮም ከእንስሳት እንደማትሻል አውቅ ነበር አለ። ልጁ ተበሳጨ። መጀመሪያ እሱን ያጥቅ፣ ወተታቸውን ሁሉ እኔ ላይ ነው የደፉ ሲለው መምህሩ በጭራሽ አንተን አልሰማህም። ድሮም የደሃ ልጅ እዚህ ትምህርት ቤት መግባት አልነበረበት። አባትህን ይዘህ አሁን ወደ ቢሮ ሂድ አለ። ከትንሽ ቆይታ በኋላ ከአባቱ ጋር ወደ ቢሮ ሄደ። አባቱም ልጅህ ተማሪዎችን ሁሌ እየደበደበ ነው፣ ስርዓት ሊይዝ አልቻለም አለው መምህሩ። ልጁም ሊያስረዳው ሲሞክር መምህሩ በጣም ስለሚጠላው አፍህን ዝጋ፣ አሁኑ ከቢሮ ይውጣ፣ አባትህን ለብቻው ነው የማወራው ብሎ ከቢሮ አስወጣው። ለአባቱም የደሃ ልጆች እዚህ ትምህርት ቤት አይማሩ፣ ልጅህን ይዘህ ከዚህ ከተማ ብትወጣ ነው ይሻል። ልጅህ በጣም ሰነፍ ተማሪ ነው፣ ሌሎችንም ተማሪዎች እያሰነፈብን ያለ፣ ስለዚህ መባረር አለበት ሲለው ልጁ በር ጋር ቆሞ እየሰማቸው ነበር። በንዴት ወደ ቢሮ ገብቶ ለመምህሩ እኔ ፈተናውን ከወደቅኩ ከዚህ ከተማ ከአባቴ ጋር ለቀን እንወጣለን አለ። አባቱ ደነገጠ። ልጁ ግን መናቁ በጣም ስላናደደው እኔ ፈተናውን ከወደቅኩ ከዚህ ትምህርት ቤት አቋርጣለሁ፣ ድጋሜ አይኔን አታየው አለ። መምህሩም ይወድቃል ብሎ ተስማማ። እናም ልጁ አቅሙን ለማሳየት ስራውን እየሰራ ወጥሮ ማጥናት ጀመረ። በነጋታውም ወደ ፈተና ክላስ ገባ። መምህሩም ዛሬ የመጨረሻ ቀንህ ነው፣ ትምህርት ለማቋረጥ ተዘጋጅ። ፈተናው ተጀመረ። በመጨረሻም የፈተናው ሰዓት አበቃ። ፈተናቸውን ሰጥተው ወደ ቤታቸው ሄዱ። በነጋታውም የፈተናውን ውጤት አሳይቶ መምህሩ ሊያባርረው ልጁን ጠራ። የፈተናውን ውጤት መምህሩ ሲያዩ ደነገጠ። አራሚውም ከዚህ ፈተና ከፍተኛ ውጤት ያመጣኸው አንተ ነህ፣ እንኳን ደስ አለህ አለው። እንዳልተናቀ የክላሱ ሰቃይ ተማሪ ሆነ። መምህሩንም አንገቱን እንዲደፋ አደረገው። በዚህ ዓለም መናቅን የመሰለ ሞቲቬሽን የትም አታገኝም። ሰውየው ልጁን በተማሪዎቹ ፊት አዋረደው። ግን ምን አይነት አደገኛ ልጅ እንደሆነ አላወቀም ነበር። ልጁ ከትምህርት ቤት እየወጣ ሳለ እንቁላሉን ራሱ ላይ ሰብሮ ፊቱን ቀብቶ እንቁላሉ ልጅ እያለ በተማሪዎቹ ፊት አዋረደው። ተማሪዎቹም በስልካቸው እየቀረጹት ይስቁበት ጀመር። ልጁም በጣም ተናዶ ሩጦ ወደ ቤቱ ሄደ። በሚቀጥለውም ቀን ልጁ በጣም ስለተናደደ ያዋረደውን ልጅ በጩቤ ሊወጋው ወሰነ። አባቱ እንዳያየው